አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉሥ ሻሊ ረዛ ፓህሌቪ የጠቅላይ መሪው አያቶላ አሊ ካሚኒ ሞት በደስታ መቀበላቸው የሚገልጽ ጽሑፍ አወጥተዋል። ፓህሌቪ ምሽት ላይ የአሜሪካን ዋሽንግተን ፖስት ጋዜጣ ላይ ባወጣው ጽሑፍ የነጻነት ሰዓት ቀርቧል በማለት ለኢራን ሕዝብ መልእክት ላስተላለፉት ፕሬዚደንት ዶናልድ ትራምፕ ምስጋና አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊክ የጎረቤት ሀገራት ሉዓላዊነት ስትጥስ፣ በዓለም ዙሪያ ግጭቶችን ስታቀጣጥል፣ እንዲሁም የኒውክሌር መሳሪያዎችና ኒውክሌር የሚያስወነጭፉ ረዥም ርቀት ተጓዥ ሚሳይሎችን ለማስታጠቅ ስትሰራ ቆይታለች ብለዋል። የእስላማዊ ሪፐብሊክ እጅግ አስከፊ ወንጀሎች የተፈጸሙት ግን ሀገር ውስጥ ነው ሲሉ ጽፈዋል። ባለፈው ጥር ላይ ተቃውሞ በወጡ ሰልፎች ላይ በተወሰደው እርምጃ በሺዎች የሚቆጠሩ ተቃዋሚዎች መገደላቸውን በማሳያነት ጠቅሰዋል። የሀገሪቱ ቀጣይ ጉዞ አዲስ ህገ መንግስት ማርቀቅና በህዝበ ውሳኔ መጽደቅን በመቀበል ዓለም አቀፍ ታዛቢዎች በተገኙበት ነፃ ምርጫዎች ማካሄድን ማካተት እንደሚገባ ገልጸዋል። ብዙውን ጊዜ ታሪክ የሚታጠፍባቸው ነጥቦች አስቀድሞ አያሳውቅም፣ ነገር ግን የሀገርን አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉ ብለዋል። ትራምፕ ኢራን አሜሪካ ወይም እስራኤልን የምታጠቃ ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል ትመታለች አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን አሜሪካ ወይም እስራኤል ላይ የጽሑፍ ጥቃት እንዳትፈጽም አስጠንቅቀዋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደተጠቃ ገልጻለች፣ ከዚህ ቀደም ከፈጸሙት ጥቃት ሁሉ ኃይለኛ የሆነ ነው ብለዋል። ይህን ባያደርጉ ይሻላቸዋል፣ ምክንያቱም የሚያደርጉት ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን ሲሉ በአጽንኦት አስጠንቅቀዋል። ትራምፕ ይህን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላህ አሊ ኻሜኒ ግድያ የአጸፋ ምላሽ ለመስጠት የአሜሪካ ጦር ሰፈሮችና እስራኤል ላይ ጥቃት እንደሚፈጽም ካስጠነቀቀች በኋላ ነው። አብዮታዊ ዘቡ ከሰዓታት በፊት በኢራንና እስላማዊ ሪፐብሊክ የጦር ኃይሎች ታሪክ ውስጥ እጅግ አስከፊ የሆነው የማጥቃት ዘመቻ በተወረሩ ግዛቶችና በአሜሪካ ሽብርተኞች የጦር ሰፈሮች በደቂቃዎች መፈጸም ይጀምራል ብለው ነበር። የኢራን ሁለት ከፍተኛ አዛዦች መገደላቸውን የሀገሪቱ መገናኛ ብዙሃን አረጋገጡ። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓኩር እና የኢራን መከላከያ ምክር ቤት ኃላፊ አሊ ሻምሃኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊ ኢሪና የዜና ወኪል አስታወቀ። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊት ፓኩርና ሻሚን ጨምሮ በተጸፉት ጥቃት ተገድለው ያላቸውን የሰባት የኢራን ደህንነት አመራሮችን ስም ዝርዝር ይፋ አድርጎ ነበረ። መሐመድ ፓኩር የኢራን እስላማዊ ቤተሰብ እና ዋና አዛዦች ሆነው የተሾሙት ባለፈው ሰኔ ላይ በተደረገው የእስራኤልና የኢራን የ12 ቀን ጦር የቀድሞው አዛዥ ከተገደሉ በኋላ ነበር። ፓኩር እዚህ ኃላፊነት ላይ ከመሾማቸው በፊት የአብዮታዊ ዘቡን የምድር ጦር በአዛዥነት መርተዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ የነበሩት ሻምሃኒም በ12 ቀናት ጦርነት ወቅት ቆስለው ነበረ። አሁን የተገደሉት አመራሮች በአሜሪካ የግምጃ ቤት ማዕቀብ ተጥሎባቸው ነበር። የኢራን አያቶላህ አሊ ኻሜኒ መገደላቸውን ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውን እየገለጹ ነው። ትናንት አሜሪካና እስራኤል በከፈቱት ጥቃት አያቶላህ አሊ ኻሜኒ መገደላቸው ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ህዝብ በአደባባይ ደስታውን ሲገልጽ እንደነበር ቢቢሲ አረጋግጧል። ዛሬ ጠዋት ከኢራን የወጡ ምስሎች ደግሞ በአያቶላህ አሊ ኻሜኒ ግድያ ሀዘናቸውን የሚገልጹ ሰዎች አሳይተዋል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውን እየገለጹ ነው። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎች ወጥተዋል። በተቃውሞ ወቅት ከመንግስታቸው ቤተሰባቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናቸው ሲገልጹ ታይተዋል። በቴህራን አቅራቢያ በምትገኘው ካርጅ ግዛትም ተመሳሳይ የደስታ ድባብ እንዳለ ሮይተርስ የዜና ወኪል ቢቢሲን ጠቅሶ ዘግበዋል። የተለያዩ መገናኛ ብዙሃን ያወጣቸው ምስሎች የቴህራን ነዋሪዎች የአያቶላህ አሊ ኻሜኒን ምስል ይዘው ሀዘናቸውን ሲገልጹ ያሳያሉ። አያቶላህ አሊ ኻሜኒ መገደላቸውን የኢራን መንግስት አረጋግጦ 40 የሀዘን ቀናት አወጀ። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን የኢራን መንግስት አረጋግጦ 40 የሀዘን ቀናት አውጇል። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙሃን አረጋገጡ። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ውስጥ በሀገሪቱ መገናኛ ብዙሃን ከተነበበ መግለጫ እንደተገለጸ አያቶላህ ኻሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪው ሞት ተከትሎ በመላ ሀገሪቱ የ40 የሀዘን ቀን የታወጀ ሲሆን የባለሙያዎች የሃይማኖት መሪዎች ምክር ቤት የሆነ የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች ሁለት ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በቅዳሜ ዕለት ጥቃት ከአያቶላህ ኻሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎችም ምንጮች ያስታወቁ ሲሆን ከእነዚህም መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ነው። በጥቃቱ የኻሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል።
ኻሜኒ ማን ናቸው? አያቶላ ኻሜኒ ከልጅነት እስከ እውቀት፣ ከስር እስከ ስደት፣ ከአብዮትነት እስከ መሪ። ኻሜኒ አያቶላ በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋነኛ ስልጣን ተቆጣጥረው የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሃሊ ሆሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ካሚኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል የምትከሳቸውን ኻሜኒን ለማጥመድ ዳስልታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሃኒን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓመተ ምህረት ቴህራን በሚገኘው የአያቶላህ አሊ ኻሜኒ መኖሪያ ቤት በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና ጠቅላይ መሪነት ውስጥ የምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ ሚኒስትርነት ደረሱ? አያቶላ አሊ ኻሜኒ እንደ አውሮፓ አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቁትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ውሳኔ ስልጣን አላቸው። ኻሜኒ የሀያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይልና ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ኻሜኒ የአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ መሽዋድ ነው የተወለዱት። በሃይማኖት ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነውን የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበረ። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራቸው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቅለዋል። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የምስጢር ፖሊሲ ተይዘው ለስቃይና አካባቢውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሃላ ኻሜኒ የዋና ከተማይቱ ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ሆሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ።